ወበረካቱ። ሰላም እንዴት ናችሁ? ድና የተከበራችሁ የፖዚቲቭ ቻናል ቤተሰቦች ከኛ ጋር ሁሉ ሰላም አልሐምዱሊላህ። በቅድሚያ ለቻናል አዲስ የሆናችሁ ሰዎች ካላችሁ ሰብስክራይብ በማድረግ ቻናል ተቀላቀሉ። እንዲሁም የምለቃቸው ቪዲዮዎች ከተመቻችሁ ላይክ፣ ሼር በማድረግ ለዘመድ ለጓደኛ፣ ለቤተሰብ አስተላልፉላቸው። ለበለጠ መረጃ ስልክ ቁጥር ከታች አስቀምጥላችኋለሁ። በቴሌግራም፣ በዋትስአፕ፣ በኢሞ እንዲሁም በውስጥ መስመር ታናግሩኝ ትችላላችሁ። አድራሻዬ ወሎ ኮምቦልቻ ነው ያለሁት። የትም ቦታ ሆናችሁ ማዘዝ ትችላላችሁ። ከነዚህም በተጨማሪ የምትፈልጓቸው ማንኛዎቹንም እቃዎች ሊሆን ይችላል። ያው አሁን እንግዲህ ረመዳን መጥቷል። ለኢድ፣ ለአረፋ፣ ለቤተሰብ ሰርፕራይዝ ማድረግ የምትፈልጉት ነገር ካለ አልባሳት ሊሆን ይችላል፣ ለረመዳን አስቤዛ ሊሆን ይችላል። የምትፈልጓቸውን ነገሮች ልታናግሩኝ ትችላላችሁ። በታማኝነት አደርስላችኋለሁ ማለት ነው። ዛሬ ቀጥታ ወደ ቪዲዮ ስገባ የመጅሊስ ጨርቅ ነው ይዤላችሁ የመጣሁት ከነመጋረጃው። የመጅሊስ ጨርቁ አሰራሩ ትንሽ ለየት ያለ ነው። እንደስከዛሬው አይደለም። መካከል ላይ ከፋይ ቀላቅዬ ነው የሰራሁት። ይህም የልጆቹ ፍላጎት ስለሆነ ነው ማለት ነው። እዚህ ጋር እንደምታዩት ትራሱ ላይ ነጭ ከፋይ ልሙጥ ቀላቅያለሁ። መካከል ላይ ቤቢዎቹም ላይ ቀላቅያለሁ። ፍራሹ ግን ኖርማል አይቀላቀልም። የፍራሹ ልብስ አይቀላቀልም። የትራስ ልብስ ስለሆነ ግን እዚህ ጋር ስታዩት በጣም ነው የሚያምረው። ያው እኔ ሁለት ፍራሽ አድርጌ ነው የፈረሽኩት። እንደምታዩት ቤቴ ጥብ ብሏል። ይህ ትዕዛዝ የሶስት ሰው ነው ማለት ነው። የሶስት ሰው ነው። አንድ አይነት ከለር ነው መጋረጃው ጭምር ሁሉ ነገር አንድ አይነት ከለር ነው ማለት ነው የታዘዘው። ግን የሁሉም ለማሳየት ስላልቻልኩኝ አነሳ አድርጌ ፈርሻለሁኝ። እዚህ ጋር እንግዲህ የትራስ ልብሱ እንደምታዩት ዘርፉ ዙሪያውን ብቻ ነው ያደረግኩት። እንደዚህ መካከል ላይ ሲቀላቀልበት ቪ ቅርጽ አይደረግም። መካከል ላይ ዘርፍ አይደረግበትም ማለት ነው። እንደዚህ ይደረጋል። ዋጋው ግን ያው ነው። 450 ነው የትራስ ልብስ። እንደዚህ ቢደረግም መካከል ላይ ቪ ቅርጽ ዘርፍ ቢኖረውም 450 ብር ነው አንድ የትራስ ልብስ። እዚህ ጋር የቤቢ ልብስ አንድ የቤቢ ልብስ 250 ብር ነው። ከዛ የፍራሽ ልብሱ ምንም ነገር ቅልቅል የለውም። እንደነገርኳቸው የፍራሽ ልብሱ ልዩነቱ ከታች ገበር እና ዚፕ መደረግ ነው። ወይም ደግሞ ያሁን በጎማና በማሰሪያ የተሰራው ማለት ነው። ባለ ጎማው በማሰሪያ የሚሰራው እሱ 1400 ብር። ከዛ ከታች ገበር ኖሮት በዚፕ የሚዘጋው ደግሞ አንዱ 1800 ብር የፍራሽ ልብስ ማለት ነው። እንደ ልብስነቱ ይለያያል። የከፋይ ጨርቅም አለ፣ ዋጋቸው የሚጨምር አለ፣ የሚቀንስም አለ። ይህ ግን የመጅሊስ ጨርቅ የምን ጊዜም የዘላለም ልብስ ነው ማለት ነው። በታጠበ ቁጥር ፍክት እያለ ይሄዳል። የሚገፍ ነገር የለውም፣ የሚነጭ ነገር የለውም። በጣም ቆንጆ እቃ ነው ማለት ነው። ከዛ እዚህ ጋር የቡና ስፍራ አለ። የቡና ስፍራ ሁለቱን አገጣጥሜ ባንድ ነው ያደረኩት። እዚህ ጋር ያስታውቃቸዋል። የቡና ስፍራ 1600 ብር፣ የቡና ስፍራ 1600 ብር ነው። ቀላቅየዋለሁ የቡና ስፍራውንም። ከዛ ምንጣፍ አለ እዚህ ጋር 2x4 ከስር ይታያቸዋል። ምንጣፉ 2x4 ነው ይሄ ምንጣፍ። ከታች አጥፊዋለሁ በደንብ። ቤቴ በጣም በቃ ተጨናንቋል። ገና ሰሞኑን የሚሄድ እቃ ስለሆነና ሙሉን ለመዘርጋት አልተመቸኝም። 2x4 ነው አበባ ምንጣፉ። ለዚህ ማች የሚያደርግ ማለት ነው። 8500 ብር 2x4 አበባ ምንጣፍ ኦሪጂናሉ 8500 ብር። የሚቀንስም አለ ግን በጣም ስስ ነው ያ ማለት ነው። ጠቃጠቆ ይሄ ጠቃጠቆ የሚባለው ነው እንግዲህ ኦሪጂናል የሚባሉት ምንጣፎች እነዚህ ናቸው። ከዛ መጋረጃውን እዚህ ጋር የምታዩት ደግሞ አሰራሩ ይለያል። ለበርና ለመስኮት ነው የተሰራው። ለበር አነስ ስላለ በርና ለመስኮት ስለሆነ ከላይ በሸራ ነው የሰራሁት። ሲቀጥል ደግሞ የልጅቱን ፍላጎት ሆኖ በአንድ ብረት እንዲገባ አድርጌ ነው የሰራሁት። ገበሩንም ከላይ ወፍራሙንም በአንድ ሸራ ሰራሁትና ከዛ በአንድ ብረት እንዲገባ አድርጌ ነው የሰራሁት። እዛ ጋር ከላይ ካስታወቃቸው ያው በወፍራም ብረት ብቻ ነው የተሰቀለው ማለት ነው። እንደዛ ሲሆን በጣም ቆንጆ ነው። ከዛ ከፈለጉ አሁን እዚህ ጋር ለምሳሌ ከፈለጉ እንትን ካላቸው ማለት ነው እንደዚህ ተደርጎ በዚህ ጋር በማሰሪያ መታሰር ይችላል። ይኸው እዚህ ጋር ከታች ገበሩ ይታያቸዋል፣ ያስታውቃቸዋል። ከዛ እንደዚህ ተደርጎ በማግኔት ማስያዝ ይቻላል ማለት ነው። ከፈለጉም ደግሞ ልክ እንደዚህ ልቅቅ ማድረግ ይቻላል እንደ ፍላጎት። አሁን 1 ሜትር ተኩል ነው ለመስኮት ነው የተሰራው። ይሄን እዚህ ጋር ደግሞ እንደምታዩት 2 ሜትር ተኩል ነው። ይሄ ደግሞ ተለቅ ላለ በር ፍሬንች ዶርም አይደለም፣ ትንሽ በርም አይደለም፣ ተለቅ ላለ በር ነው። 2 ሜትር ተኩል። እንግዲህ የነዚህ ዋጋቸው እንደዚህ ሲሆን ዋጋቸው ቀነስ ያደርጋል። ከላይ ደግሞ በማድረቂያ በሚሰራ ሰዓት ከላይ ተሸብሽቦ በማድረቂያ በሚሰራ ሰዓት ደግሞ ዋጋቸው ይጨምራል። ማድረቂያው ተሰብስቦ በሚሰራ ሰዓት እጥፍ ልብስ ነው የሚወስደው። ለምሳሌ ለ3 ሜትር መጋረጃ 5 ሜትር ልብስ ነው የሚወስደው ማለት ነው። እንደዚህ በሸራ ከሆነ ደግሞ 3 ሜትር ከሆነ ያው 3 ሜትር ነው በቂ ነው ማለት ነው። ስለዚህ እንደዚህ በሆነ ሰዓት ዋጋው አስተያየት ይኖረዋል። ማድረቂያ በሚደረግበት ሰዓት፣ በቀለበት በሚሰቀል ሰዓት ደግሞ ዋጋው ይጨምራል ማለት ነው። ለማንኛውም ይሄ መጋረጃ በማድረቂያ በሚሰራ ሰዓት 3 ሜትሩ 8500 ብር ነው። ለመስኮት ወይም ደግሞ ለበር 1 ሜትር ተኩል ከፈለጋችሁ ደግሞ 4200 ብር ነው። እንደዚህ ለብቻ በሸራ ከፈለጋችሁ ደግሞ 3300 ብር 1 ሜትር ተኩል ነው። እንደገና 3 ሜትሩ ደግሞ 6500 ብር ማለት ነው። ልዩነት የ2000 ብር አካባቢ ልዩነት ይኖረዋል። እንግዲህ
ይህ ትዕዛዜ ያው ደንበኞችም እዚህ ላይ ያዛችሁ ልጆችም እንደምታዩት እርግጠኛ ነኝ አይታችሁ እንደምትወዱት አልጠራጠርም። ያው የሁላችሁንም ዕቃ ማሳየት አልቻልኩም፣ ጊዜም የለኝም። ሲቀጥል መብራት እኛ ጋር ሰሞኑን በጣም አስቸጋሪም ስለሆነ መብራቱንም ሽኛ ስለያዝኩኝ እንግዲህ የሶስታችሁም አንድ አይነት ስለሆነ በአንዱ ላሳያችሁ ብዬ ነው። መጋረጃውንም እንደዛው የአንደኛችሁ ብቻ ነው የሰቀልኩት፣ የሶስታችሁም አንድ አይነት ነው። ሱፍራውም እንደዛው ማለት ነው። ምንጣፍ ያም ሰው ብቻ ነው ያለው። እንግዲህ ትወዱታላችሁ ብዬ አስባለሁኝ። የዛሬ ቪዲዮ ይህን ይመስላል። ከወደዳችሁት ላይክ አድርጉት። እንዲሁም ለዘመድ ለጓደኛ ለቤተሰብ ይጠቅማል ባላችሁ ካሰባችሁ ሼር አድርጉላቸው። ለበለጠ መረጃ ስልክ ቁጥር ከታች ያስቀምጥላችኋለሁ። በቴሌግራም በዋትሳፕ በኢሞ እንዲሁም በውስጥ መስመር ልታናግሩ ትችላላችሁ። አድራሻ የወሎ ኮምቦልቻ ነው ያለሁት። የትም ቦታ ሆናችሁ እዘዙኝ፣ ባላችሁበት እናደርሳለን። ከነዚህም በተጨማሪ የምትፈልጓቸው ማንኛውንም እቃዎች ኤሌክትሮኒክስ እቃ ሊሆን ይችላል፣ የወጥ ቤት እቃዎች ሊሆን ይችላል፣ የፈርኒቸር እቃ ሊሆን ይችላል። እንዲሁም አሁን ረመዳን ይመጣል። ለረመዳን ለቤተሰብ አስቤዛ እንዲሁም አልባሳት የምትፈልጓቸውን ነገሮች ሰርፕራይዝ ማድረግ የምትፈልጉትን ልታናግሩኝ ትችላላችሁ። ባላችሁበት እናደርሳለን ማለት ነው። እንግዲህ የዛሬው ቪዲዮ ይመስላል። ኢንሻአላህ ቀጣይ በሌላ ቪዲዮ እስከምንገናኝ ድረስ ደግሞ አሰላሙ አለይኩም ወራህመቱላሂ ወበረካቱ።